አንጋፋ አይነካም። የፈራችሁ ሰዎች ይሄን መልእክት ይዛችሁ ሂዱ። ቤታችሁ አይነካም፣ ኑሯችሁ አይነካም፣ ወጣቶች ወጣትነታችሁ አይነካም፣ አገልጋዮች አገልግሎታችሁ አይነካም። የቀደሙትን የነኩ እናንተ ጋር ሲመጣ ይጥላሉ፣ ብላቸውን ይጥላሉ፣ ድንጋያቸውን ይጥላሉ። የሚያስፈራ መብለጥ አገኘ። አሜን በኢየሱስ አሜን በኢየሱስ። ነቢይ ነው። ልጆቹን ባለቤቷን ብድር ነው ያስወረሰው። ሞተ። ያችኛይቷ ሄዳ የእግዚአብሔር ሳለች ባሪያ እግዚአብሔር እንዴት እንደሚፈራ አንተ ታውቃለህ። ነገር ግን ልጆችን ሊወስድባቸው ባሌላ መጥቷል። ሰውየው ነቢይ ነው። ቤታቸው ላይ በቤቱ ለልጆቹ ምን አተረፈ? ድህነቱን ያተረፈው። ይሄኛው መጥቶ ያቋርጣል። ይሁን ነቢይ ያስከተለው መርገም፣ ይሁን ነቢይ የገጠጠው ጎዶሎነት፣ ይሁን ሰው መጥቶ ይሁን ነቢይ ካቆመ በእንድፍ ገባ ተመለሳት ብሎ ተሰበሰቡ፣ መጡ። የእግዚአብሔር ሳሉ እንደምታያል እቺ ቦታ ለእኛ ጠቦናል። ምን እናደርግ? እናብዛ፣ እናስዋው። ሂዱ አላቸው። አንዱ ብድግ አለና አንተም ከእኛ ጋር ሂዳ። ነቢያቶች ናቸው። አንዱ ተበድሮ ሄደው በቆረጣ ዮርዳኖስ ላይ ሲጣል ይሄኛው ይመሶ ያወጣል። የሆነ ሰው ሊመታል፣ ከሆነ ሰው እጅ የወተቀ እሱም ታነሳለህ፣ የራስም ታበዛል። ሰው የለም እዚህ ቤት፣ እዚህ ቤት ሰው የለም። ያላችሁ ሰዎች መልእክት ይናገር። በእንታችሁ ዘመናችሁ ያልቃል። የሚያስፈልግ በጣም ስሙኝ። ኤልሳ ጭንጋፎውን ያቆመው ከኢያሱ በልጦት ነው። ወይኔ ኤልሳ ጭንጋፎው ሞቱን ያቆመው ከኢያሱ በልጦት ነው። በምድሪቷ ላይ የሚነሱ ከእናንተ እስከማይቀድሙ ድረስ ሃሌሉያ